የብልጽግናው መንግስት የትግራይ ተወላጆችን በማደራጀት እያስታጠቀ መሆኑ ተሰማ። አገዛዙ በአፋር ክልል እያደራጀ ያለው ታጣቂ ኃይል ህወሓትን የሚዋጋ ነው ተብሏል። ወዲ አንጥሩ በሚል ቅጽል ስማቸው የሚታወቁት ጄኔራል ገብረ እግዚአብሔር በየነ ደግሞ ይህንን የትግራይ ተወላጆችን የያዘውን ታጣቂ ኃይል የሚያደራጁና በብልጽግናው አገዛዝ ስምሪት የተሰጣቸው መኮንን ናቸው ሲል የስለላ መረጃዎችን የሚያስነብበው አፍሪካን ኢንተለጀንስ ጽፏል። ዘገባው እንዳለው ከትግራይ ሰራዊት የከዱና ወደ አፋር ክልል ሄደው እንዲደራጁ የተደረጉ ታጣቂዎች በብልጽግናው መከላከያ ጦር ትጥቅና ስንቅ የሚቀርብላቸው ናቸው። ቁጥራቸው በመቶዎች ምናልባትም በሺዎች ይቆጠራሉ ያላቸውን እነዚህን ታጣቂዎችን የሚያደራጁት ወዲያን ጥሩ ወይንም ጄኔራል ገብረ እግዚአብሔር በየነም ባሳለፍነው ሚያዝያ ወደ ሰመራ ተጉዘው ወታደራዊ አደረጃጀትና መዋቅር ሰርተዋልም ብሏል። ይህ ብልጽግና ሰራሽ ታጣቂ ኃይል ትግራይን ከትግራይ ልጆች ጋር ለማዋጋት ያለመ ሲሆን ታጣቂ ኃይሉን የሚመሩት ወዲያን ጥሩ ደግሞ የቲዲኤፍ 50ኛ አርሚ አዛዥ እንደነበሩ ዘገባው አስነብቧል። ጄኔራሉ የኦህዴድ ብልጽግና ተሿሚ የሆኑት የጌታቸው ረዳ ደጋፊ እንደነበሩ የጻፈው አፍሪካን ኢንተለጀንስ ጥር 15 በተካሄደውና የቀድሞ የጊዜያዊ መንግስት ፕሬዚደንት በካሃዲነት የወነጀለው የትግራይ ሰራዊት አመራሮች ስብሰባ ላይ የተቃውሞ ድምጻቸውን ያሰሙ ናቸውም ብሏል። ጌታቸው ፓርቲ አቋቁሜ እታገላለሁ እያሉ የአብይ ተሿሚ ሆኖ በቀጠሉበት በዚህ ወቅት የእርሳቸው ደጋፊዎች ደግሞ ታጣቂ ኃይል በመፍጠርና በማደራጀት ስራ በዝቶባቸዋል ሲልም ገልጿል። ከነዚህ የጌታቸው ሰዎች መካከል የኮሙኒኬሽን ቢሮ ኃላፊው ረዳኢ ሀለፎምና የደቡብ ምስራቅ ዞን አስተዳዳሪ ጸጋይ ገብረ ተክሌም በብልጽግናው ገዛ በአፋር ክልል ውስጥ እየተደራጀ ያለው ታጣቂ ኃይልን የሚያስተባብሩ ናቸውም ብሏል። የደቡብ አፍሪካው የሰላም ስምምነት እንዲህ ያሉ ተግባራትን የሚከለክል ቢሆንም አማራም በአማራ ልጆች መጨረስ የሚል ፖሊሲ ይዞ ባለፉት ዓመታት የአማራ ክልልን አድማ ብተናና የልዩ ሚሊሻዎችን በማሰልጠን በፋኖ ላይ ያዘመተው የብልጽግናው መንግስት አሁን ደግሞ በትግራይ ክልል የትግራይ ተወላጆችን በትግራይ ላይ ለማዝመት የሚያስችለውን እንቅስቃሴ ጀምሯል። በዘገባው ላይ ስማቸው የተጠቀሱ ሰዎች ስለ ጉዳዩ እስካሁን የሰጡት ምላሽና አስተያየት የለም።